መልሼ እመጣለሁ። እንደ ዛሬው ትቻለ ሄዱ ተወዳጅ ቤኩማ እንደገና ድብብቆሹ አይበቃ ስንቴ ልንገርሽ አልወድሽም። ቀልዱ ቀልድ ነው። እጅህን ስጥ። ወይኔ ጉዴ! ለምን ፕሊዝ፣ እኔ እፈራለሁ። ፕሊዝ ፕሊዝ ፕሊዝ። ከዚህ በኋላ ደግመሽ ፊቴ እንዳትቆም። በጣም የምናደደው ከተናደድኩ ደግሞ እስምሻለሁ። ተመልሼ እመጣለሁ። እንደ ዛሬው ትቻለ ሄዱ ማንቁርትህን ይዤ ወይኔ ነው ሞረው መርማሪ እቃ ረስተሽ ነው። አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ቀልዱ ቀልድ ነው። ትሩዝ ኦር ዴር? ትሩዝ። እስከ ዛሬ እኔና አንቺ ብቻችንን ስንገናኝ ለምንድን ነው ማሰር ያልፈለግሽው? ስለምወድህ። ናይስ ናይስ። እሺ አሁን አንቺ ተራ ነው። ቀጥይ፣ ጠይቂ። ትሩዝ ኦር ዴር? ዴር ዴር። ጨዋታ ያታለህ። እሺ ውይ ማን ነው? ጭራሽ ቤቴ ድረስ? አልማዝዬ የኔ ፍቅር ላስደስትሽ ፈልጋለሁ፣ ማምቦ ሳምቦን እንድትደንሽ አዘጋጅቼልሻለሁ። አልማዝዬ አልማዝዬ አንቺን ሳይነው ደስታዬ። ነገሩን እያከበድከው ነው። ተይ እንደዚህ አልነበረ እኔ እኮ ያሳየኝ። መጨረሻህን ብታሳምረው አይሻልም? ሽንጥሽን ወዝ አድርጊ። አውልቄው። ክብርህን ጠብቅ። አታስገድጂኝ። ተኩስ። ባልገልሽም አቆስልሻለሁ። የምትወጂውን ሰው በዚህ መንገድ ማስታወስ ትንሽ አይከብድም? ተኩሽ ደምሽ ከሚወድ ፎጣው ቢወርድ አይሻልም? አሁን ምን ትጠቀማለህ? በቀን የምናየው ነገር ቆንጆ ነው። ለማንኛውም ትራስ ውስጥ አለልሽ። እሺ
ዌልካም። ናፍቀሽኝ ነበር አደል? ቤቴን ሰብረ ገባ። ራቁት ገላይን አየ። ምን ለመጠቀም ነው? ይሄን ለመጠየቅ ነው የመጣሽው? አዎ። ይህን እኮ እዛው መጨረስ እንችል ነበረ። ከአንቺ ጋር ቆንጆ ምሽት እፈልጋለሁ። ደፋር ደፋር ነህ በጣም። ደፋር ስላልሆንክ ነው ቀሽም መስለኝ ታየህ ብለሽኛል ነበር። ረሳሽው? ኦ እያሳየኸኝ ነው? የሚገባሽ ከሆነ እሺ። ያልከኝን ባላደርግ እንዳዩ ልገለኝ? መገደልሽ ስለማይቀር ዛቻም አለው? ጭራሽ ቀርጸኸኛል። አሁን የተግባባን ይመስለኛል። ኦኬ ሮጦ አምልጧል። ተከተሉ። ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። የት ነህ? አመለጠ። አዎ፣ ነገሮች ባላሰብናቸው መንገዶች እየሄዱ ነው። የትም አይሄድም። እስከ መጨረሻው ድረስ ተከታተሉት። የገባበት ገብታችሁ ማንቁርቱን ይዛችሁ አምጡልኝ። ጉረኛ፣ የላኩልን ላይቭ ሎኬሽን ተከታተልና በደንብ ያለውበት ድረስ ነው። ይህን ነገር ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። ተግባባን? ገብቶኛል። እናንተ ብቻ ይዛችሁ ጠብቁኝ። እጠብቅሃለሁ። መጣሁ። ይዘናል። ማነህ አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ፣ እንዲህ በቀለሉት ያዙ። ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ፣ እሱን አይመለከትም። እዚህ የቆምኩት ሕግ ለማስከበር ነው። አንተ ደግሞ ወንጀለኛ። አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ይዋጣል። የትኛውን? እኔም እሷም እየሸሸን ያለ ነው እውነት ነው። በእሷ ምክንያት እዚህ ሁሉ ጦር ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ትሄዳለህ። ሞተ እንዴ? እንጃ። ምንድነው እሱ የምትበረበረው? ሰውየው በህይወት መኖር አለመኖሩን ቼክ አድርግ እንጂ። ይደርሳል። እሺ አሁን ቢሞት ዛሬው ኑሮ የሰው መስጠት አይጀምርም። ደንታ ቢስም ሆናል። እድሜ ለእህት በጣም ነበረ። ኦ ትንሽ ወንድም አይነቱ ምናምን እሱ ነገር ያዘ ነው። አይ መብትም እዚህ ያገናኘን የያዝን እውነት ነው እንጂ ዝምድናችን አይደለም። እሺ ይገባኛል። ግን ምንልክ ሳትመጣብኝ ሰውየው ነገር ብናደርገው ይሻላል። እንደዚህ ነው የሚባለው። ነፍሱ እኮ አለ። በምን እንደማነቀው ነው ማላውቀው። ሄሎ ሄይ፣ ተነስ አታ እንካ በዚያ እንቀው። ማንሽ ደግሞ አንቺ?
ማንም የተከተለሽ የለም ማለት? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፊ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተም ታውቃለህ። ልክ እኮ ነው። ቆይ አንተ ብቻ እናት እንዲያልኩ ብቻዬን መምጣት የምችለው እዚህ ድረስ ብቻ። ቀሪውን ደግሞ ምናምነው ሲያስፈልገን ነበር። ለዛ ነው። እሷ ማን ናት? ይሄ ጥርጣሬን ያጠፋዋል። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆንክ አምናለሁ። በጣም ነው የማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላውቅም። ያቺ ሴጣን ይህን ወረቀት ይዛ ነበር ስትጫወትብኝ ነበረው። የስራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረ? አንተ መደባበቅ ጀመርን። ችግር የለውም፣ ከአንተ ጋር እነጋገራለን። ሔዋን ስላወቅኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወቅኩ ትንሽ ቆይቻለሁ። እንዴት? የአንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞህ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ውስብስብ ነበር። በዛ ላይ ቃል ላንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ላልታሰበ ሁኔታ ሊቀይረው ይችላል። ናፍቆት ተወዳጅ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትየዋን ከገደልካት በኋላ አልገደልኳትም። አምናሃል። ከእሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? አዎ እኔ ጋር ነው። እዚህ ሁሉ ነገር ውስጥ ሆኜ ስልክ ትዘጋለህ? አሁን እንዲህ ነው ብዬ ልነግርህ የማልችለው ችግር ውስጥ ነበርኩ። ዝም በል ደደብ። ምንም ብትል እኔ ካለሁበት ችግር ያንተ ችግር በፍጹም አይበልጥም። እሺ ይበልጣል፣ እመነኝ። ብቻ ከዚህ ችግር ሁላችንም እንውጣ። ቆይሽ ሊረዱን ያሰቡት ሰዎች እንዴት ይሻሉሽ? ሁሉም እንዳንተ ይመስላል? ታውቃለህ ሰዎች ናቸው። እንኳን እነሱን አንተን አመኛለሁ። ቃልና ፍቅረኛው ባይደርሱ ሊኖሩ ጉር ሰርተኝ ነበረ። እኔም አላምነውም። በቃ የሆነ ድጋሚ መፈተሽ አለብን። ይህን የጂፒኤስ አስገጥሞ ሊሆን ይችላል። ሰውየው ላይ ሳይሆን ቃል ስልክ ላይ ነው ምስታር የተደረገው። ምናልባት አጠራጣሪ ነገር ካዩና እኛም መከተል ከፈለጉ እሷን አግተን ያስቀመጥንበት ቦታ ነው የሚሄዱት። ሔዋን ከምርመራ ቡድኑ መሃል አንዷ ነች። እሷ ደርሳ ያንን በስህተት የተሰራ የክስ ማስረጃ ይዛልኝ ባትመጣ ኖሮ ጉር ሰርተኝ ነበር። አንተ ምን? ለምን? እኔን በፍጹም ልትረጅኝ አልፈልግሽም። ምን ብቻ ስማኝ፣ አደጋ ውስጥ ነገር እኮ አይገባኝ። ቆመ ምን እየሰራም ኮማንደሩ ቆም። ይህን ከርፋፋ ኮማንደር ገባበት ገብተን ማግኘት አለ። ካለበለዚያ ነገሮችን ሊበረክስ ነው። ካጠገቧ ዙራ። አረ ምንድን ነው ነገሩ? በጣም እየተወሳሰበ ነው። እንዴት? ይዘነው የነበረው ኮማንደር አመለጠ። ደገምኩት ማለት ይሄ ሁሉ የእሷ ስራ ነው። አጠገቡ እኮ አልደረሰችም እኮ። እንዴት ብሎ ነው የሷ ስራ የሚሆነው? ከምርመራ ቡድኑ አንዷ ነኝ እያለች የካዝናው ቁልፊት እንደሚገኝ ነገር ካላል እኔ አልነገርኳትም። የት ታውቃታለህ? ቆይ አንተ ያኔ ስልክ እያወራ በድንገት መማሪያው ኬት መጣች ሳንል አልያዘችህም? ታዲያ ስርዓት የነገራት መረጃ ሁሉ እኮ ሰብስባ የሰጠቻት እሷ ነበር። አብረው ነው የሚሰሩት። ስለዚህ ነገር እኮ ቃል ነው። ቃል አልነገረህም? በፍጹም አብሯቸው ነው የሚሰራው ማለት
የልቃውን ጊዜ ሳይቀድሙ ቅደሟቸው። እንዴት ማለት? የነገርካቸው መረጃ ይዘው በተቀናጀ መንገድ እጅ ሊገባ የነበረውን ሀብት እንዳይወስዱ። ቁልፉ እኮ የት እንዳለ ያውቁትም። እኔ ነኝ እኮ የደበኩት። በፍጹም ሊያገኙት አይችሉም። እንኳን ይህን በፈጠሩ ድራማ አንተን አሳምረው መዝናሉ። ይህ የሚከብዳቸው ይመስላል። ልቃውን ቶሎ ብለህ ከቦታው ድረስ ፍጠን። ወይኔ ጉዴ! ቃልን አክብሬያለሁ። ቁልፉም እጄ ገብቷል። አሁን ቃልን ጠብቅ። የሚቀድመው እሱ ነበር። ስለዚህ ቃል አብላንቴ ልቀቃል። መጀመሪያ ቁልፉ ለሚስቴ ስጣት። ከዛ ዘርፍ ገናችሁ የሰውን ቦታ ቦታስ ሰማኛል። የሚመለከተኝን ነገር ብቻ ነው ማድረገው። እሺ እርግጠኛ ነው። ተጨላሉ ቃል ቁልፉን ተቀብያለሁ። አዎ አልጨረስንም እኮ። ስልኩስ? የሚላክልህን መልእክት እዚሁ ጠብቅ ብለዋል። ይሄ ስልኩስ? በራስ ስልክ ካለበት ቦታ ዘውር አለዚያ አዳም ዘንድ አልተደደበህትስ? ሰውን ባድራሻ ልኬታል። አንተ እንደሚሆን አንተ ደደብ ምንድን ነው ያረካት? አንተ ደደብ ለገስ ገደል ግባ። አይ ጎረቤቴ፣ ከቁንጅናሽ ጋር ከአማላይነትሽ ጋር እንገናኛለን። ምን ነው የምትፈልገው? ለሰላምታ ሀይ ምንድን ነው የፈለከው? ለማምለጥ እየሞከርሽ ነው አይደል? ለማንነቱ ብዬ ነው የማመልጠው። ምንም ጥፋት አላጠፋሁም። ምን ማጥፍተሻል እያልኩሽ አይደል? ግን ከአንድ ተጠርጣሪ ጋር ትዝናኝ ነበር። ደግሞ ገደል ግባ። እንደዚህ እያልክ ልታሸማቅቀኝ እንዳትሞክርሽ። አርፈሽ ተቀመጪ። ግዛትሽን ስገያት እንደዚህ እያልሽ እንደነበረ ማስረጃዋል። ራሴን ለመከላከል ነው ያደረኩት። ራስሽን ለመከላከል? ምን ልታረግ ነው? ማታ 3 ሰዓት ቤት ወይን ይዘሽ የምትመጪ ከሆነ ምናልባት ልረዳሽ የምችለው ብቸኛው ሰው እኔ ልሆን እችላለሁ። ቅሽም አትመስይኝም። ባይ ቃሌን ጠብቄ አምጥቻለሁ። ቀንና ማታ አንቺ ጋር ትርጉም የለውም። እኔ ያለሁበት ሁሉ ቀን ነው። ምሽቱን ዛሬ ባንተ ብናየው አይሻል?
ይሄን ያልቸኩልሽ ማለት ነው? ሁሉንም ነገር በቀላሉ መጨረስ እንችላለን። በቃ ስልኩን ስጠኝና ልሂድ። አሁን ነው የምንጀምረው። ያንቺ ፋይል እኔ ጋር አለ። ምናልባት እሱ ፋይል እንዲወጣ ማትፈልጊ ከሆነ አሁን በምታሳይ ነገሮች እርግጠኛ ልታረጊኝ ትችላለሽ። ያለበለዚያ ግን ምንድን ነው የምትዘላብደው? አዎ ገድያታለሁ። ማስረጃውንም በሙሉ አጥፍቻለሁ። አሁን አንተን ነው የምጠብቀው። ቪዛውን ቶሎ አስጨርስልኝ፣ ክፍያውን ያኔ እንጨርሳለን። የምትወደው ነገር ልለምንህ፣ አታወሳስብብኝ እባክህን። የምወደውን ነገር እኮ ነው እንደመለመኛ የተጠቀምኩበት ያለሁት። ምናልባት ሞቅታው እንዲመጣ እያመጣሽ ነው መጠቀም እንችላለን። ልመንህ? ያ የመኝታ ቤቱን በር ካለብሽ ሁሉ ነገር ይስተካከላል። ትቆያለህ? ቃልሽን አክብረሽ ቤቴ ድረስ ስለመጣሽ ቸርስ። አንተም ቃልህን አክብረህ ቃል ስለገባ ቸርስ። ብዙ ማሰብ አድክሞሃልና እረፍት አድርግ። ጨርሻለሁ። አንቺስ የሰጠውሽን መድኃኒት ወሰድሽ? የመጀመሪያውን ወስጄዋለሁ። ሁለተኛውን አሁን ልወስደው ነው። ግን እኮ ሬሳውን አላወጣሁትም። ስለቱን ሴት ጣልሽው? አልተጠቀምኩትም። ለመጠጡ ብቻ ነው ጨረስኩት ያልሽኝ? አዎ። ከአንቺ 3 እጥፍ እንደሚያስብ ረስተሽው ነው? በስልክ ያወራችሁት አንተም ጋር ይቀመጥ። መያዣ ይሆነናል። እቺ ልጅ በፍጹም እንድታመልጠኝ አልፈልግም። ወይ ይዘሽ ነው ያልዛት ግን ኮድሞን ነው ወይስ? አይመስለኝም። ግን ገብቷት ይዛ ከመጣች ተዘጋጅታበታለች ማለት ነው። ለማንኛውም ለጥንቃቄ ይኑሰል። ወይኔ ጉዴ! የረሳሽው ነገር አለ። ምንድን ነው የምትፈልገው? የወሰድሽው ሁለተኛ ቀፎዬ ነው። ዋናውን ቀፎ ያወራሁበት ነው። አውርቼ በስጨርስ እንመለስልሽ ከፈለሽ። ለዛ ነው የደወልኩልሽ። እጄ ግባ ብቻ እዘነዝልሃለሁ። በቃ እሱም አለ። ለማንኛውም መኪናሽን ክፍት አድርገሻል። አይታወቅም፣ ዘመኑ ትንሽ